ንስሩና ዶሮዎቹ። ራስን ስለማወቅ። ከዕለታት አንድ ቀን የንስር እንቁላል ከዶሮ እንቁላል ጋር በአጋጣሚ በመቀላቀሉ ከዶሮ ጫጩቶች ጋር ተፈለፈለ። ንስሩም ከጫጩቶቹ ራሱን እንደ አንዱ በመቁጠር ዶሮነቱን አምኖ መሬት እየጫረ እህል እየለቀመ የዶሮዎቹን ጠባይ ይዞ አደገ። አንድ ቀን ወደ ላይ ቀና ሲል አንድ ግርማ ሞገስ ያለው ትልቅ ወፍ በሰማይ ላይ ሲበር አየና ያ ማን ነው ብሎ ጠየቀ። ታላላቆቹ ዶሮዎችም እሱማ የጥንካሬና የነጻነት ምልክት የሆነው ጀግናው ንስር ነዋ። እኛ ግን ዶሮዎች ስለሆንን መብረር አንችልም። መሬት ላይ ነው የኖርነው፣ የምንኖረውም እዚሁ ነው አሉት። ንስሩም ዕድሜውን በሙሉ ራሱን እንደ ዶሮ ቆጥሮ መሬት እንደጫረ ሞተ። ሰው አብሮት ከሚውለውና ከሚሰማው ነገር የተነሳ ማንነቱን ሊረሳ ይችላል። ትውልድም ራሱን እንዲያውቅና ከፍ ያለ ዓላማ እንዲኖረው መሪ፣ አሰልጣኝና መካሪ ያስፈልጋል። ሰላም ለሁላችሁ ይሁን።